ሐምሌ 1 ቀን 2018 ለተከበረው የአማራ ህዝብ፣ ለተከበረው የአማራ ሰራዊት፣ ለተከበረው የጎንደር ፋኖ እንዲሁም ለትግሉ ደጋፊዎች በሙሉ ከሁሉ አስቀድሜ የከበረ ሰላምታዬን አቀርብላችኋለሁ። አማራ እንዲያሸንፍ፣ አማራ ዘላቂ ህልውናውን እንዲያረጋግጥ እውነትን የታጠቀ ቅንነትና ጀግንነትን የተላበሰ መሪ ያስፈልገዋል። ስለሆነም እውነተኛ መሪ የሚገኘው ደግሞ በመርህና በአሰራር ነው። የኛ ጥያቄ መሪ እንሁን ሳይሆን መርህ ይከበር። በጋራ ባወጣነው ወይም ባረቀቅነው መመሪያ እንመራ፣ እንገዛ። በተቋማችን ባጠፋነው ባለማነው ጉዳዮች ተጠያቂነትን እናስፍን። ትግሉ የወንጀለኛ መደበቂያ አይሁን ነው ያልነው። ስለሆነም እነዚህን ዋና ዋና ጉዳዮች ወደ ጎን በመተው ራስን ከተጠያቂነት ለማዳን አንድነት ሰርተናል በማለት የቀረበውን የጭበርበራ አንድነት ተቀባይነት የለውም። ሰራዊቱ ግራ ሳይጋባ ራሱን እንዲጠብቅ አደራ ማለት እፈልጋለሁ። ጎንደር ላይ የተሰራ ሴራ እንጂ የተሰራ አንድነት የለም። እኛ የመርህና የእውነት ታጋዮች ተቋማችን አፋብን እንዲጠነክር ትግላችንን በሁሉ መስክ አሸናፊ እንዲሆን ሐቀኛ አንድነትን የምንፈልግ እውነተኛ አንድነትንም ዋጋ እየከፈልን እና የምንከፍልም መሆናችን መላው የአማራ ህዝብ እንዲያውቀልን እንፈልጋለን። ከአማራ ፋኖ ብሔራዊ ንቅናቄ ከአፋብን ድርጅት ሰሜን አማራ ቀጠና በላይ ዘለቅ እዝ ምክትል ሰብሳቢ አርበኛ ባየቀናው ነኝ። አመሰግናለሁ።